የልጆች ነጣ ብዬ ወጣ ብዬ ነው እንግዲህ ያው ዘመኑ እንደዚህ ነው ከፍቷል። ያው እንግዲህ ባለቤቱ በተኛበት ነው አሉ እንደዚህ በቢላ አሉ ከት ያረጋቸው ማለት ነው መተዋቶ ይቻላል ብቻ በቃ ቅርቤ ምናምን መባባል ይቻላል። በጣም ያዘንኩት ነው ማለት ማንችሎት የሚያርፍባችሁ ፔንሲዮኖች ምናምን አልቤርጎች ምናምን ክፍለ ሀገርም ሀገር ውስጥም ያላችሁ ከኔ ጋር ኮላብ አድርጋችሁ መስራት የምትፈልጉ ከሆነ ነፃም የሆኑ ፕሮሞሽኖች ሰራላችኋለሁ። ብቻ ወዲያው ለኔ ንገሩኝ፣ ወዲያው ንገሩኝ። መጋዝ ቤቶችም በነገራችን ላይ ፐብሊክሊ ወጥተው ከሚሳደቡ ሰዎች በላይ ማለት ነው እንደዚህ በቀልድ መልክ ያስመሰሉ የሚያቀራሹ ሰዎች በጣም ከባድ ዳሜጅ የመፍጠር አቅም አላቸው። ማለት አሁን ይሄ ቪዲዮ ምን ማለት ነው? ምን መቀለድሽ ነው? ሲጀመር አያስቅም ቀልዱ። ሲቀጥል ይኸውልሽ እንደዚህ አይነት ቀልዶች የሚቀለዱት ማለት ነው እንደው ቀልድ ከሆነም አያስቅም እንዳልኩሽ። ቀልድ ከሆነም ከራሱ ሰዎች ጋር እንደዚህ ሰብሰብ ስትይ ምናምን ነገር መቀለድ ትቻለሽ እንጂ ሰው ፔን ላይ ተቆሞ ሰው ህመም ላይ ተቆሞ ቪው እንዳያመልጠኝ ብሎ ትሬንድ እያደረገ ስለሆነ ብቻ ዝም ብለሽ ወጥተሽ ታቀረሻለሽ። በማርያም ማለት እስቲ ልብ ካለሽ ሴት ልጅ ተደፈረች፣ ሴት ልጅ የሆነ ነገር ተቆረጣ ሲባል ወጥተሽ ቪዲዮ ስሪስቲ ያዳሜና ፌሚኒስት መተው ቢላ ስለው እንደሚጠብቁሽ ታውቂያለሽ። ግን ለወንድ ሲሆን ኢትስ ኦኬ ነው ማለት በቃ ዲስ ደብል ስታንዳርድ እንዴት እንደሚያስጠላ ማለት ነው። ማለት ነው ቲኔጀር ቢሆን ይሄንን ኮንተንት የሰራው አይ ወይ ተዋሉ ትልቅ ሰው አይደለሽ እንዴ? የልጅ እናት ያው የወንድ ልጅ እናት ሆነሽ ማለት ነው። ወንድ ልጅሽን ታዩ ቢያንስ አባት አጎት ወንድ ምናምን የለሽም? የነሱ ስቶሪ ቢሆን የምር ወጥተሽ ትሰሪበታለሽ እንደዚህ ማለት እንዴት ነው ሰው ጭንቅላቱ በዚህ ሌቭል ድፍን የሚለው? ማለት ኮመን ሴንስ እኮ ነው ይሄ። ትኩስ በሆነ ፔን አይሰራም እንደዚህ አይነት ቪዲዮዎች። ላንቺ ቀልድ መስሎሽ ሊሆን ይችላል፣ ግን ፋሚሊ ያለው ፋሚሊዎቹ ያሉ የሚያውቁት ሰዎች ያሉ ለነሱ ኢት ዋዝ በጣም ትራውማቲክ የሆነ ኢቨንት እንጂ ወጥተሽ እንደዚህ ሆነ ምናምን ብለሽ የምትስቂበትና የምትቀልጅበት መጋዝ ቤት ምናምን ብለሽ የምትቀልጅበት ጉዳይ አይደለም ይሄ በነገራችን ላይ ማለት ነው። ማለት ሰው እንዴት ኮመን ሴንስ የሚባል ነገር ያጥራል? ይኸውልሽ የቆየ ጉዳይ ምናምን ቢሆን ሰዎች ኦሬዲ በህይወት ያሉበት ምናምን ቢሆን እሺ ይሁን ቀልጅበት። ገና በ3 ቀኑ ኦሬዲ ትኩስ የሆነ ነገር ላይ እንደዚህ ይቀለዳል ማለት። እኔ ደግሞ በጣም የገረማችሁኝ ከሷ በላይ ኮሜንት ሴክሽን ላይ የገባችሁ የምታለቀልቁ ሰዎች ምንም እኮ አያስቅም እኮ አሳቅሽኝ ገደልሽኝ ምናምን ምንድነው? ምን ሆኖ የሚያስቀው? ይሄ ምንም አያስቅም በነገራችን ላይ። ወይ በጣም ወንድ ጠል እንደሆናችሁ ነው የሚያሳየው፣ ወይ ደግሞ ከመንጋው ጋር የምትነዱ ሰዎች ስለሆናችሁ ቀልድ አዋቂ የሚያስብላችሁ መስሏችሁ ግን ያለ ነገር ሲወራ ራሱ በቃ አብራችሁ ምናምን ትላላችሁ። በጣም ተሳፍሩት ነው የምላችሁ። ማለት እስቲ የራሳችሁን ስታንስ ያዙ እስቲ ሰዎች ፕሊዝ። ማለት ማንንም ልትሆኚ ትችላለሽ፣ አይ ዶንት ኬር። ማለት ታዋቂነትና አዋቂነት ይለያያልና ብዙ ፎሎወርስ ስላላት በሷ ቫሊዴት የምትደረጉ መስሏችሁ ነው ኮሜንታችሁን ላይክ እንድታረግላችሁና መስቁት። በጣም ኖር ነው እኮ ጋይስ። እንዴት ነው ግን መች ነው እንደዚህ ኖርን በጣም የተላመድ ነው ማለት በጣም አንኮምፎርታብል በእውነት። እኔ አይ ዶንት ኖ ሰው አትፈሪም ኦፍ ኮርስ፣ ግን ፈጣሪሽን የምትፈሪ ከሆነ ይሄንን ቪዲዮ ፕራይቬት አድርግ። በዚህ የሚመጣ ቪው ምንም አይጠቅምሽም። በቃ ምንም ኦሬዲ የሆኑ ሰዎች የሆነ ፋሚሊ ፔን ላይ ቆመሽ ትሳለቂያለሽ። አትሊስት ጉዳዩን ይሄ በኔጌቲቭ ዌይ ወይም ደግሞ በተቃራኒው መልኩ የቀለልሽበት ምናምን ቢሆን አይ አንደርስታንድ፣ ግን ጀስቲፋይ ታደርጊያለሽ ማለት ፐብሊክ ስትታወጪው ይሉሽ ብዙ ቀልድ መሆኑን ታዩና ብዙ ውስጣቸው ላይ ጥላቻ ያለባቸው የወንዶች የሚመላለስባቸው ሰዎች ምናምን ያዩታልና ጀስቲፋይ ያደርግሽላቸው ነው። በቃ ኢትስ ኦኬ ነገር ነው። ቀልድ አታውቂም እንደ ምናምን እንዳትዪ። በነገራችን ላይ ሞራሊቲሽን አፈር ድሜ እያገባሽ ቀልድ የቀለድኩ ነው ብትይኝ እኔ አይገባኝም። ማለት ስንት የሚቀለድበት ነገር አለ። ምን አለ ጉዳዩ እንኳን እስቲ ደረቅ እስኪል እስቲ ብትጠብቂ ማለት ነው። ትልቅ ኃይለኛ ፔን ላይ ማለት ሰውየው አያሳዝንሽም? ማለት ነው ኢንተርቪውን ሳየው በቃ የሆነ ልቤ እንደነከኝ እንደዛ ብሎ ተደርጎ ምናምን በቃ ይቅርታ ላረግላት እችላለሁ ምናምን የሚል ሰውዬ ላይ ወጥተሽ እዚህ ጋር ትዘባነኝበታለሽ ምናምን። በጣም ነው ተሳፍሪው በእውነት። አይ ዶንት ኬር ሁ ዩ አር፣ ግን ይሄንን ቪዲዮ በፈጠረሽ በቃ አጥፊ። ምንም አይጠቅምሽም በዚህ መጣ ቪው ማለት ኃላፊነቱ ሰጂ። ትልቅ ሰው ነሽ፣ እንደ ቲኔጀር ዝም ብለሽ ያመጣልሽ ነገር አትቀደጂ በፈጣሪ በቃ በማርያም እንጂ። እኔ ማለት የምር ለቀ ነርቨስ ነው የሆንኩት። በጣም ነው ያናደደኝ ልክ ሳየው ማለት ነው። እንዴ ምን ሆነን ነው?